የምሬ ነው ነገር አሁን የኢትዮጵያ አመራር ውስጥ ምሳሌ ወይዘሮ ማናት ጠርተህ ንግግር አድርጊ ብትላት ከሆነ ጠላ ቤት ካሉ ሴትዮ በፍጹም አይለይም ቋንቋው ስድብ ነው ተሰደው እንጂ የትግራይ ህዝብ ከዚህ መከራ ለማውጣት ሀ መርሃ የሚባሉ ችግሮች አይደንቲፋይ አድርገን መሰረተ ሸቀ የሚባሉ መፍትሄዎች አምጥተናል የሚል የተደራጀ ሐሳብ የለም ሊያመጣ ይችላል አንድ ወረደን ቅድም እንዳልኩ ነው እኔ አምስተኛው ዙር ላይ ገላጋይ ሲደርስልህ ሪሊፍ ሊወርስ የማይገባ ወያሱ ወጣት ልጆች አሉ በጦርነቱ 3 ሳምንት ስልጠና ወስደው በአጭር ጊዜ ውስጥ የህልውና ትግል ነው ብሎ ስላመኑ በአጭር ጊዜ ውስጥ ክፍለ ጦር አዛዦች ምናምን ሆነ ለነሱ መስጠት ይቀላል አመራሩ በአጭር ጊዜ ውስጥ እነሱ የትግራይን የመሬት ሁኔታ በደንብ ያነባሉ ለዛ ነው አሁን ሰራዊት ውስጥ አሉ ባልሶች አድቬንቸሩን አይቀበሉትም ይወጡ ማይክሮፎን ባይቁጥር ይፎክራሉ ገብቷል ወጣው ዋናው ጠላታችን ብልጽግና ነው ይላል አናኔ ብዙ ማድረግ ማስችላቸው ሁሉ ማድረግ ምትችል ግን በዚህ መሃል